ደስ ብሎኛል ደስ ይበላችሁ ዛሬ ነገ ምን ይሆን ብላችሁ ለጀግናው ብሩኬ የተጨነቃችሁ ልዑል ወንድሜ መድኃኒቱን አገኘላችሁ ልዑል ወንድሜ መድኃኒቱን አገኘላችሁ ጸልዩ በትጋት ጠዋትና ማታ ጠንካራው ወንድሜ መቼም አይረታ ብሩኬ ወንድማችን ለሀገር መከታ ጸልዩ በትጋት ጠዋትና ማታ ለሀገር የዋለው ባለውለታ ክብር ምስጋና ለፈጣሪ እስካሁን ላቆየው ክብር ምስጋና ለልዑል መፍትሔ ላመጣው ክብር ምስጋና ብሩኬ ጓደኞች ለማማያቸው ክብር ምስጋና ለፈጣሪ እስካሁን ላቆየው የብሩኬ መነከስ ሁሉም ጨነቀው ከልባችን ቀርቦ በመልካም ስራው ታመናል እኛም ፈጣሪ በሚያውቀው በሉይ ነው መዳኛው የበሽታው ቀናቶች አለፉ በጭንቀት ማዕበል ስንወጣ ስንወርድ ሕልም በሚመስል ፈጣሪ ያመጣልን ወንድሜ ልዑል ይዘናል በእጃችን መፍትሔ የሚመስል ክብር ምስጋና ለፈጣሪ እስካሁን ላቆየው ክብር ምስጋና ለልዑል መፍትሔ ላመጣው ክብር ምስጋና ብሩኬ ጓደኞች ለማንኛቸው ክብር ምስጋና ለፈጣሪ እስካሁን ላቆየው ጸልዩ በትጋት ጠዋትና ማታ ጠንካራው ወንድሜ መቼም አይረታ ብሩኬ ወንድማችን ለሀገር መከታ ጸልዩ በትጋት ጠዋትና ማታ ለሀገር የዋለው ባለውለታ ለሀገር ውለታ ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁበት በጣም ደስ ብሎኝ ነው። እንግዲህ መጨረሻውን ያሳምረው። ግን ያው ለብሩኬ መድኃኒት ተገኘ የሚለውን በማየቴ በጣም ደስ ስላለኝ እንግዲህ የደስታዬን ከእናንተ ጋር ለመካፈል ብዬ ነው። ያው ብቻ በዚች ለትንሽ ቀናቶች ጠፍቼ ነበር። ለምን እንደሆነ ያው ታውቁታላችሁ። በቃ ብሩክ ተኝቶ ካየሁት ጀምሮ በጣም አስጠልቶ ነበር። በቃ ዩቲዩብ የሚባል ነገር መከታተልም በፍጹም ጠልቼ ነበር። ምን አረፋችሁ ከላይ ርዕሷን አይቼ በቃ ምን እንደሆነ እንኳን ዝርዝሩን ሙሉ ቪዲዮውን አላየሁትም። በቃ መተኛቱን አየሁኝ። በቃ ደንግጬ በዛ ነበር የተውኩት። አሁን ግን ደግሞ ዋናው ነገር ልዑል ሲገባበት በእውነት ነው የምላችሁ ከሚገባው ላይ በጣም ደስ ብሎ ነበር። አውቃለሁ እኛ ልዑልን ስራ እናውቀዋለን እና ውጤት ያመጣል ብዬ ነበርና በአጭር ጊዜ እንግዲህ ዛሬ ይሄም መድኃኒት እውነተኛ መድኃኒት አድርጎት ፈጣሪ እውነተኛ መድኃኒት አድርጎልን ወንድማችንን ጀግናውን በቃ እንደገና በዛ ጉልበት በዛ ጥንካሬ ለነዚህ ለወንጀለኞች ለነዚህ ሰይጣን አማኞች እንደለመደው የደንባቸውን የሚሰጣቸው በትክክል የሚያስተካክላቸው ወንድማችን ጉልበቱ ተመልሶለት ጤናው ተመልሶለት እንደምናየው ሙሉ ተስፋ አለ። በእውነት ነው የምላችሁ ፈጣሪ መቼም አይቆርጥብንም። ሌላ ቻናል ጋር እንኳን ብትገቡ ብታዩት
የብሩክ ነገር ለብሩክ ነገር ነው የሚለውና እኔ ልዑል ለምን ቻናሉን ተቀብለው አይሰሩምና መፍትሄ አይሰጡም ብዬ ነበር። አሁንም በተጨማሪ ለልዑል ምስጋና ምን ብዬ ልንገራችሁ። ፈጣሪ ለዚህ ልጅ እድሜና ጤናውን ይስጠው። በቃ ሌላ አይደለም። ምንም ለብዙዎቻችን መፍትሄ የሆነ ሰው ነው። በቃ ልዑል ልነግራችሁ አልችልም። እኔ ምን ቃላቶች አናሱኝ ለልዑል በምን እንደሚገለጽ አላቅም። ሁላችንም እርግጠኛንም ሁላችንም ተደስተና ሁላችንም ደግሞ ለሱ እድሜና ጤና እንለምነታለን። እንደው ተከፍቶ ማየት አልፈልግም ልዑልን ነው የምላችሁ። እኔ የልቤን ያደረሰው በቃ የዚህ ብሩክን አስተኝት ከመተኛቱ በፊት ለምን አይቀበሉትም እና የሱን ቻናል ተቀበሉ ለምን አይሰሩለትም ለምን እንደተዋይሉትም ይሄን ነበር ያልኩ ነበረው። ግን እንደው በመጨረሻ ነው ብዬ ብደነግጥም ደግሞ መድኃኒቱ እስከተገኘ ድረስ ደግሞ በፈጣሪ አምናለሁ። ፈጣሪ መቼም ጥሎ አይጥለንም። እንደው ፈጣሪ የዚህ ሁሉን ጸሎት የዚህ ሁሉ ሰው ለቅሶ መቼም ሜዳ ላይ አይጥለውም ብዬ በማሰብ ይሄ መድኃኒት ትክክለኛ መድኃኒቱ ነው ብዬ ነው የማስበው። በእርግጥ ልጁ ያለው ነገር አለ፣ ኋላ ተመልሼ እመጣበታለሁ። ግን ይሄ መድኃኒት ብሩኬን ያድነዋል ብዬ ተስፋ በማድረግ ዛሬ ያው ደስታዬን ከእናንተ ጋራ እንደገና ተመልሼ በዚህ ቪዲዮ መጥቻለሁ ማለት ነው። እስኪ ለማንኛውም እቺ ቪዲዮ አይተን ተመልሰን እንምጣ። 3 ሳምንትና 4 ሳምንት እስር ቤት ከዛ በላይ አልቆይም እያለ እያስፈራራን ነበር። ቪዲዮ ሁላ ሲቀረጽ የነበረው ከቀረጻ ውጪ የነበረው አበበ እኛ ላይ ምራቅ ሲተፋ የነበረ አበበ ነው። ምራቁን ሲተፋብን ነበር፣ ሲዘትብን ነበር፣ ለመማታት ሲዳዳው ነበር። አበበን አየሁት በጨለማ ውስጥ ማለት ነው እየሮጠ እኔ ነገረዋለሁ እንዲቆም። ሆን ብዬ ያደረኩት ነገር አይደለም። ማንም ላይ ቂም ይዤ ማንም ላይ እንትን ብዬ አላቅም። ሆን ብዬ ያደረኩት ነገር አይደለም። ግን እንዲቆም ነገሬው ነበር። ጭራሹኑ ሊሰማኝ ፍቃደኛ አልነበረም። ተኩስኩበት። እንግዲህ እዚህ ቪዲዮ ላይ እንዳያችሁት ሚኪ ያን መናጤ አልገደለውም። ያው በጥይት በመምታቱ እስር ቤት ነው የሚለውን ነገር ያው ሰምተናል። የቆየ እንትን ቢሆንም ያው ያለኝን አስተያየት ከእናንተ ጋር ሸር ለማድረግ ብዬ ነው። ሚኪ ጀግና እነሱም ብለዋል። በጣም በሁሎችም እስማማለሁ። ተገቢውን ያደረገው ተገቢውን ነገር ነው ያደረገው። እንዳሉትም ቢወጣ ደግሞ እንኳን እነሱ ለማንም ሰው አይተርፍም። ይሄ ሰይጣን የተጫወተበት ሰይጣናዊ ሰው ሰይጣን የሚመራው ሰይጣን ነገር የሚያካሄድ ሰው ተገቢውን ያደረገው። በቃ ለኡና ምን ብዬ ልንገረው? እንዴት ቢያመልጠው ነበር የምንናደደው። ሁላችን የምንናደድ ይሄ ሰውዬ ቢያመልጥ ነበር። ተመቶማ በአለመሞቱም ጥሩ ነው። ለምን ወንድማችንም ጣጣ እንዳይበዛበት። ግን በህይወት ኑሮ የማይናገር የማይጋገር ፈጣሪ የማይጋገር ያርገው። በቃ ዋናው በቃ እኔ ጸሎቴ ምንድነው? በህይወት ይኖር ግን የማይናገር የማይጋገር ያድርገው። ለምን ከተናገረም ያው የሰይጣናዊ ምሮ ሌላ ሰው መበከሉ አይቀርም። ይችን በቃ አንደበቱን እንደዚህ በለፈለፈበት ፈጣሪ አንደበቱን ስር ያድርገው። ሽባ አድርጎት በቃ ውጤቱ ብቻ በህይወት ይኖር። ለምን ያው ነፍስ በመነፍስ ደግሞ ወንድማችን እንዳይጠየቅ ያው መቼም ህግ ነውና ነፍስ ነው ተብሎ ተቆጥሮ ይሄም ወንጀለኛ ተብሎ ሚኪ ታስሯል አይደለም። ይሄ ሰው ግን የስንቱን ህይወት እንዳጠፋ በራሱ በቃሉ እንደሰማ ነው ተናግሯል። ለሱ ሞት ምንም አይደለም። ስለዚህ መገላገል ስለሆነ ሞቱ አይሞትና እያየ መናገርና መመለስ ያቅተው። ይሄንን ነው ለፈጣሪ ጸሎት ማድረግ። እርግጠኛ ነኝ የሁላችሁም ጸሎት ይሄን የሚሆነው። ይስማ መናገር አይቻል እንደው ዱዳ ያርገው ምን አባቱ እንደሚሆን የዛን ጊዜ ያደረጋት በሙሉ እንግዲህ ፈጣሪም እቺ ልቦና አለችው ትመለስለታለች። ያን ጊዜ ያቃል። ይሄ ሰይጣን አበላው። እስኪ ሰይጣን መጥቶ ያደነው እንግዲህ ካሁን በኋላ ያያዋል የፈጣሪን ስራ። እንደው በቁሙ ስቃይ እንዲሆን ነበር የፈለኩት። በእውነት ነው የምላችሁ። የእርግጠኛ ነኝ ሚኪ ያደረገው የሁላችን ጸሎት ደርሶ ነው። ይሄ ሰውዬ ከሞተ ሞቱ ግልግል ነው። ምንም በቁሙ ያሰቃየው ብለን ነበር። ጸሎታችን ተሰምቷል። ይሄ ሰውዬ እንግዲህ እንደው ነቅቶ የማይናገር የማይጋገር አድርገው። ደግሜ እላለሁ የሁላችንም ጸሎት ይሁን። የማይናገር የማይጋገር ከተናገረ ሌላ ነገር ስለሚያፈጥር ያጠራቀማትን የማይበላት ከምንም ገንዘቡ ምንም ነገር የማያረግለት ይሁን። እንደ ፈጣሪ የሚመካበትን ነገር ሁሉ ያሳጣው። ሌላ ነገር አይደለም። ይሄን ሰውዬ ተመልሶ ዜሮ የሚያደርገው ነገር ፈጣሪ ይስጣው። የሁላችንም ጸሎት ይሄን የሚሆነው። በተረፈ እንግዲህ ለወንድማችን ጥንካሬ እስር ቤት መቼም
መልካም ነው ብዬ ባልልም እንደው ፈጣሪ መልካሙን ነገር ይቅጠመው። እዛም ራሱ ፍራቻ አለኝ። እንደምታውቁት አቤልን ከዚህ በፊት እስር ቤት እያለ ሊገሉት ነበር ብለዋል። ስለዚህ እንደው ምንም ነገር ሳይሆን ወንድማችን በዋስም በምንም ያው ይሯሯጡለታል። ይሄ ወንጀለኛ መንግስት ምን አይነት ወንጀለኛ እንደሆነ አውቆ ወንድማችንን የሚለቅበት ነገር ቢፈጠር ደስ ይለኛል። እርግጠኛ ነኝ ይህን እየሰሩበት ነው፣ ይህን ያደርጋሉ። ያቺ ቀን ጠብቃታለሁ ወንድማችን በሰላም እስኪወጣ። ከዛ ውጭ ግን በእውነት እምላችሁ በጣም ደስ ብሎኛል። ሁለት ደስታ ነው ያለኝ። ያኛው እንደዛ ሆኖ ሽባ መሆኑ በጣም ደስ ብሎኛል። ለብሩኬ ደግሞ እንግዲህ መድኃኒት መገኘቱ ደስ ብሎኛል። እኔ ልነግራችሁ አልችልም። ዛሬ አስቤው አይደለም ቪዲዮ ለመስራት ሀሳብ አልነበረኝም፣ ግን ያንን ሳየው በደስታ ነው እንግዲህ ተመልሼ የመጣሁት። የሚኪንም አይቼው ነበረ፣ ግን ያው ቪዲዮ መስራት አልፈለኩምና አለፌው ነበር። ግን እስከመጣሁ የሁለቱንም ደስታዬን አንድ ላይ ከእናንተ ጋር ልጋራ ብዬ ነው። እስኪችን ቪዲዮ አይተን ደግሞ ተመልሰን እንምጣ። የት ነው ምሪ? የት ነው ምሪ? ምሪ እጃችን ላይ ነው ያለችው። እጃችን ላይ ነው ያለችው። እጃችን ላይ ነው ያለችው። ናሽ ናሽ ና አኩሽ ስማኝ፣ እየሰማኝ ነው። ያ ተብሰ ምንም የለም እዚህ። ይሄን መድኃኒቱን ፈልጉ፣ መድኃኒቱን ፈልጉ። ያዝ ያዛት ነው ነው የታለ መድኃኒቱ? ነው የታለ? የታለ መድኃኒቱ? አውጪ ካለበት ተለቅቀሽ አውጪ ካለበት ይተለ በይ። እንዴት ነው የሚሸተው? ምንድነው ቦታው ራሱ ጀምር። የት ያደርጋል? የት ነው ያለው? ምን ውስጥ ያለው? ምን ውስጥ ያለው ነገር? አውጣ ና አንተ ና አውጣ ና አንተ ና አውጣ። በጣም ነው የሚሸተው ቦታው። ና አርፈህ ቁም አንተ አርፈህ ቁም። ይዛችሁ መኪናው ታስገባው፣ መኪናው ታስገባው። አስገባው መኪናው ውስጥ ይሄ ነው። ያዥ ቀጥይ። እንግዲህ እዚህ ጋር እንዳያችሁት ይሄ መድኃኒት ተገኝቷል እና ደግሞ ይሄ ልጅ እሷ ይሄ ነው መድኃኒት ብላ ይዛው ወጣለች። ይሄ ልጅ ደግሞ ሁለት ነገር እያመጣ ነው። ይሄ መድኃኒት ለሚያምነው ያድናል ወይም ሊገልም ይችላል እና በእርግጥ ልዑልም የተናገረው መጨረሻ ላይ እንደሰማችሁት ይሄ ይገላል የሚለው ነገር ውሸት ሊሆን ይችላል ብሏል። እኔም እሱን ነው የማምነው። እኔ ቢገል እንኳን መድኃኒቱ ተሞክሮ እንግዲህ በመድኃኒት ባይሞከር ብሩክን ልናጣው እንደሆነ ሁላችን አውቀናል አይደል? ዞሮ ይሄ በሽታ መድኃኒት ሳይሞከርም ሊገለው ነው። ስለዚህ ነገ ዛሬ ሳይባል ዝም ብሎ መድኃኒቱ ይሞከር ነው የምለው። በእርግጥም ደግሞ ያቺ ልጅ ሚስቱ የተገደለባት ባሏ የተገደለባት ሚስትየዋ ታውቀዋለች መድኃኒቱን ከዚህ በፊት በሆነ ቢልቃጥ ወስደ ነበር ብላለች። ምናልባት እሷን ትየው በምን ያጣሩታል? ዝም ብሎ ይሄ ነው ከተባለ ቢወስደ ነው የሚሻለኝ። ለምን መሰላችሁ? ዞሮ ወደ ሞት እየወሰደው ነው ይሄ በሽታና በአሁን ተሞክሮ ከፈጣሪ ጋራ መቼም ይሄ ነገር ሊሆን ይችላል ብሎ በማመን መድኃኒቱን ዛሬ ነገር ሳይባል ቢወስድ ነው የምለው። እንግዲህ ልዑልም እንደዛ ብሏል። ያንን ነገር ግን ዛሬ ነገር እንዳይል እንዲወስድ ሁላችሁ ማስተያየት ሰጡ። ይውሰደው ማለት መቻል አለብን። ለምን ያው መጨረሻው ላይ ውጤቱ ሞት ስለሆነ ባይሆን ተወስዶ ተሞክሮለት ያን ነገር ቢሆን ብዬ አስባለሁ። በተረፈ ደግሞ እንግዲህ እሷን ሴትዮ ልጅቷን በደንብ አድርጎ መቅጣትና እውነተኛው እንድትናገር አሁንም ይሄ ነው ስላለችና ይሄ ነው ብሎ ሳይሆን ሌላም ካለ እችን ልጅ በደንብ አድርጎ ወደ በሚቀጡበት ነገር ቀጥቶ እውነተኛው እንድታወጣ ማስደረግ መቻልና ጊዜ ሳይወስድ እኔ አሁን ምንድነው የጊዜ ጉዳይ ነው። ወንድማችን ሳይደክም የበለጠ ሳይደክም ይሄን መድኃኒት ቶሎ ሰጠውት። እንደው በደስታ ቶሎ ቆሞ አገግሞ በቃ ደህና ሆኖ የምናይበትን ቀን ፈጣሪ ያምጣልን ብዬላለሁ። ወንድሞቼ በእውነት ነው የምላችሁ ስላዳመጣችሁ በጣም አድርጌ አመሰግናለሁ። እርግጠኛ ነኝ እንዳጠፊ ምናምን ብላችሁ ነበር። ትንሽ ቀን ስለጠፋሁኝ አሁንም ይቅርታ። እንግዲህ ነገሮቹ ሁላችሁ ብዙ እንደነገርኳችሁ ብዙ ጫና እየመጣ ነው። በተለይ የብሩክ መታመም እንደዚህ በጣም ደስ ስላላለኝ እንደ ቪዲዮውን ራሱ ስልኬን ራሱ እስኪያስጠላኝ ድረስ ነበር። እንግዲህ ደግሞ አሁን ተስፋ ስለሰጠኝ እንግዲህ በአዲስ ተስፋ መጥቻለሁ ማለት ነው። ወንድሞቼ ስላዳመጣችሁኝ
ከልብ አድርጌ አመሰግናለሁ። እንግዲህ በሌላው ቪዲዮ በጥሩ ደስታ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታለሁኝ። ባይ